30,000 ድርሃም ነው የወሰደባት። ኦ ጂሰስ 30,000 ቤቷን ሁሉ አሽጦ እኮ ነው የወሰደባት። ታውቂያለሽ? አማሃ በጣም ባደወይ በጣም ነው የሚጫወቱባት። ጉቺ ማለት ለመሰላችሁ ላይክ መልክ የላትም፣ ጸባይ የላትም እና ደግሞ ከብዙ ወንድ ጋር ኦልሬዲ እንደወጣች በቪዲዮ እኮ ነው። ግቡና ተመልከቱ። ከናይጄሪያው ጋር ኡጋባጋው ኡጎ ትላለች እኮ ቋንቋውን በደንብ ነው የምትችለው። ሰው ሃይሊ በደንብ ነው የምትችለው። ታውቃላችኋል? ከምር ነው የምላችሁ። ስለዚህ ይሄ ሰውዬ ትቦለቃለህ፣ ምንም ብትል ብታይ እቦልቃለሁ ትመጣለህ፣ እቦልቃለሁ ትመጣለህ። ስለዚህ ጉቺ ክፉ እናት ነሽ፣ ጸበል ግን ያስፈልጋታል። እና አሁን ምንድነው በሽተኛ ናት ብዬ በቃ ደምድም ያለው በሽተኛ ዲስኦርደር አለባት ነው በሽተኛ። ስለዚህ እኮ ነው ብለሽ እና ነው በሽተኛ ለምን ነው የምሰድበው? በቃ መታከም አለባት። ቤተሰቧ ስለሚጠሏት ነው። ቢወዷት ወስዶ ያሳክሟት ነበር። ኖ ዌይ ሴት ልጅ በአደባባይ እንደዛ እየሰከረች በየደቂቃው እየሰከረች ቂጧን እንደዛ እየበረገደች ምን እያለች ዝም ይባላል? ቤተሰብ ካላት ወንድም ካላት የሚደፍረኝ ሰው አጣው ብላ ነበር። የሚደፍረኝ ሰው አጣው አለች። መጨረሻ ላይ ጠምቷት ቁጭ ብላ ደግሞ እኮ የሚገርምሽ ነገር አጤን ግሬፕስ በቅርብ ጊዜ ነው መብላት የጀመረችው መሰለኝ። ብዙ ነገር አዲስ ናት። ለብዙ ነገር ግሬፕስ ታውቂያለሽ? ምንድነው ግሬፕስ? የወይን ፍሬ በቅርብ ጊዜ ነው መብላት የጀመረችው። አሁን በቃ የኔ ወይን ፍሬ ትለዋለች። እኔ እንደ አንቃት እያወራች አንድ ቀን እንደ አንቃት እዛው ትጠንቀቅ። አሁን ወይን ግሬፕስ ጀምራለች። ከዛ ፒች፣ ከዛ ቼሪ እያለች ትቀጥላለች። ትጠጣዋለች። ልክ እንደ ክላሲ ውመን ለመሆን ደግሞ እኮ የሚገርምሽ ነገር ቄንጠኛ ነው አያያዘው። ወይን አያያዘው ቄንጠኛ ግላስ ዋይን ይዛለች። ከዛ ደግሞ በሻይ ግላስ ደግሞ ቢራ ትጠጣለች። እጣም እኮ ነው ነገር እኮ አትረካም። ለዛ ነው አንዱ ያሰክራትም ነው እየቀላቀለች ነው። የወንድ ሆርሞን ነው ያላት። እና አሁን ኤርትራውያኖች አረጋጉት፣ እንዳትሞኙ፣ እንዳትሸወዱ። እዛው መሰዳደብ ከፈለጋችሁ እንደ ግለሰብ ተሰዳደቡ፣ እንደ ማህበረሰብ መሰዳደብ ከፈለጋችሁ ተሳደቡ። እኛ ያገባንም፣ እኛ እንገባበትም፣ ዝም ብለን እንመለከታለን። አሁን እኔ ኤርትራውያኖች ሚኪ ወይም ማሃሪ ወይም ምናምን ኢትዮጵያን ተሳደቡ፣ አማራን ተሳደቡ ብዬ እኔ ኤርትራን አልሳደብም። ኔቨር እንኳን እነሱ ነው ኦሮሞ ሲሳደብ የሆነ ኦሮሞ መጥቶ ሲሳደብ ኦሮሞን አትሳደብም። አላረገውም። ምንድነው ጥቅሙ? ስድብ ምንም ጥቅም የለውም። ዋናው ምንድነው? ታፕ እና ኮፒ ሊንክ አታረጉ። እንውጣላችሁ ያደረጋችሁ ሪፖርት እንውጣላችሁ። እንዴ ምንድነው? እንውጣላችሁ። አልተመቸናችሁም? እንውጣላችሁ ጋይስ ውጡ በሉ። እንወጣለን። እንውጣ ወገን። እና ያጅቦ ካየሻቸው ኤርትራን የሚጠሉ መስለው ኤርትራን ሲሳደቡ ይውሉና ከነማሃሪ ጋር ግን አብረው ነው የሚውሉት። ሚኪ ኤርትራዊ ነው እንትን ነው ሞዴሬተሮች ናቸው። ኦፍ ኮርስ በቃ እንድትረዱ ፈልጋለሁ። በቃ ህዝብን አትስደቡ፣ ሃይማኖትን አትስደቡ፣ በቃ አትሳደቡ። እውቀት ካላችሁ ወደ እንትን መምጣት እንችላለን። አሁን ወደ ዋናው አጀንዳችን እንግባ። ፓስተር ሄለን ግን ቁጭ አርጋ ነው የረገጠቻት። እዛው ቀድቼዋለሁ። በጣም እየሳኩኝ ነበረ። እና ታዲያ ምን ነው እኛ ስንሆን ለኛ መልስ ትሰጣለች፣ ለሷ መልስ አትሰጥም። ምላሷን ፈርታ አልቅሳ ፈርታ ዛጋ ቁጭ ብላ ይኸውልሽ ረግጥቅጥቅጥ። እኔ በህይወቴ ማለት ነው ሄለንም በጣም ነው የፈራቻት። ለምን መሰለሽ ሳስበው አሁን ከሁሉ በቃ እንትን የላትማ። ቤታዮ ደግሞ አራዳ ናት። እሷን ቀቅላት፣ እሷን ቁጭ አርጋት፣ እሷን ተሳዳቢ ውሻ አድርጋት፣ እሷ ጌሟን ትጫወታለች። ጌሟን አድሮ ቤት ትመጣጠናለች። አትመጣጠንም እኮ ጌሟን ትጫወታለች እሷ በቃ ይሄንን አድርገው ፓስተር ባይሆን ይሄ ሙንኩሺ የሙካሺ አልባኒ አልፋኒ ፋሩክ
ጓደኛ ፋሩካን እኛ እናቆምም ባደወይ ነገሩ ጠፋ ስትሉ ነው የምናቀጣጥለው። ወደ ፌስቡክ ሄደናል። ፌስቡክ የተከታተለ ነው። አንቺ ፌስቡክ ላይ የምፖስተው 100,000 ምናምን ሰው ነው የሚያየው። አልሬዲ ፓስተር እያየው ነው፣ በደንብ እየተከታተለ ነው። በጣም ነው እንዴ 750,000 የታየ አለ። አሁን ቤተን አትጥራት ከብት ያልሽኝ እንድጠራት እንድሰድባት ነው አይደለ? አየሽ ከብት አንቺ ነሽ። ቤታዮ ዘመናዊ ልመናዋን አጠናክራ እግሯን ከፍታ ነው የምትለው። ታውቂያለሽ አይደል? እግሯን ከፍታ ፓስተር ማሜና ቤታ ታርቀው ችጉንችሬ ከማል መውጣት አለባት። በመጀመሪያው ይኸውልሽ አዲስ ቤታዮ በሰርጀሪ በምናምን በሳምንት 2 ቀን የሚሰራ ሰውነት ይዛለች። ታውቂያለሽ አይደል? በሳምንት 2 ቀን ብቻ ነው ሰውነቷ የሚሰራላት። 5ቱን ቀን ያማታል። ሰማሽኝ? አዎ ፓስተር እየሰማሁህ ነው እኮ። በሳምንት 2 ቀን የሚሰራ ሰውነት አላት። የጉቺ እኮ ታውቂያለሽ። በስመ አብ እየሰማሁህ ስዳንስ አታዩም እንዴ? ምን ነው ግራቂጧ ብቻ ነው የሚዳንሰው። ውሻ ነክሶት ነበር አሉ። ስዳንስ ከፊቷ ደግሞ የጎዘጎዘችውን ነገር አይተሽዋል? ምን እንደሚያህል ዳኘ በየትኛው ሳይድ ነው እንትን ያጫወተው? ዳኘ ዋሌን ደግሞ በጣም የሚገርማችሁ ነገር ከዳኘ ዋሌ ጋር ደግሞ በጣም ሪሌሽንሺፕ እንዳላት አድርጋ ነው የምትናገረው። ብዙ ጊዜ አንድ ጊዜ ብቻ ነው ያገኘሁት አለች። ከዛ ወደ 5 የሚሆን ፎቶ አገኘሁ የተለያየ ልብስ ለብሳ። አልገባኝም። በሻንጣ ልብስ ሞልታ ይዛ በአንድ ቀን ነው እንዴ ያን ሁሉ ፎቶ የተነሳችው? ስለዚህ አብረው እንትን አላሉ ማለት ነው ፓስተር። 5 ጊዜ 6 ጊዜ አግኝተዋለች። ክለብ ኦፍ ኮርስ አግኝተዋለች። ደክሎኛል ብላለች እኮ እዝጎ በእርግጥ አርጎኛል ምናምን ብላለች። እና ፓስተር ግን ይሄን ሰውነት ግን እንዴት አርጎ አገላበጠው? ያኔ መሰለ ሸንቃጣ። እኔ ግራ ገብቶኝ እኮ ነው። አጌስ መጠጥ ሲጠጣ ታየህ መጽሐፍ ቅዱስ ላይ እግሯን ያደረገችው ሁሌ ነው። መጽሐፍ ቅዱስ ይዛሉ። እኔ ገና ነው ቪዲዮ ሼር ያደረገልኝና በላይቭ ጠብቄ ገባውና ቦልከው ምናምን ነው የሚያባሩክ። ምንድነው ለምንድነው ዝም የተባለው? ላይ ካልገባኝ ምንድናት እሷ? የእምነት ተከታይ ናት፣ ሙስሊም ነች እሷ። እመቤታችንን ምስል ለምሳሌ ዘቅዝቀውታል ከላይ ሆስቱ እንደምታየው። እና ገብተው የሚፈቀድላቸው ክርስቲያንን እንዲሳደቡ ማርያምን እንዲሳደቡ ብቻ ነው የምታደርጋቸውና መጽሐፍ ቅዱሱን ቶይሌት ውስጥ ከታ ነው አይታል። ቶይሌት ውስጥ ነው ያለው። ኦሬዲ ፍላሽ ብታረግበት ይገባል።